ወደ ጮኝነት ህይወት ከመገባቱ በፊት የሚደረጉ ሁለት ነገሮች የመጀመሪያው እነዛ ወደ ጮኝነት የሚገቡ አካላት ማግባታቸውን ማረጋገጥ አለባቸው እንዴ ይሄንንማ እግዚአብሔር ነው የሚያውቀው ብሎ መግባት አይቻልም መወሰን ማለት ነው አሁን እኔ ማጨት ያለብኝ ለጋብቻ ስደርስ ነው እንጂ ለጮኝነት ስደርስ አይደለም አንዳንድ ሰዎች እንደዚህ ነው በቃ ይሄ ፍቶት ሲሰማቸው ቶሎ ብለው ወደ ሴትና ወንድ ጓደኝነት ይገባሉ እሱ ክልክል ነው ወደ ሴትና ወንድ ጓደኝነት የምንገባው ማግባት በፈለግን ጊዜ ነው ወይም ለማግባት አካላዊ ብቃት ሲኖረን ኢኮኖሚያዊ ብቃት ሲኖረን አእምሮአዊ ብቃት ሲኖረን አሁን ማግባት ይችላል ብለን ስናስብ ነው ወደ ጮኝነቱ የሚገባው ማለት ነው የብዙ ሰዎች ችግር ይሄ ነው ማግባት በህሊናቸው ሳይኖር ጮኝነት ውስጥ ይገባሉ ብዙ ጊዜም በጮኝነት ህይወት ውስጥ ያለው ጭቅጭቅ መቼ ነው የምንጋባው የሚለው ነው ጮኝነት ውስጥ ከገቡ በኋላ ነው ጋብቻውን የሚያስቡት ማለት ነው ይሄ ከባድ ነው ይሄ እኮ ዝም ብሎ የሚሄድ መኪና ውስጥ ተወርውሮ ገብቶ አሁን ወዴት ነው የሚሄደው ብሎ እንደማሰብ መኪናው እየፈጠነ ነው ውስጥ ገብተናል የት እንደምንሄድ መኪና ውስጥ ሆነን አይደለም ማሰብ ያለብን ያ መኪና በተቃራኒው እየሄደም ሊሆን ስለሚችል ማለት ነው ስለዚህ ብዙ ሰዎች ከተሳፈሩ በኋላ ነው አድራሻቸውን የሚጠይቁትና ወዴት እንደሚሄዱ የሚያስቡት ስለዚህ መጀመሪያ ማግባቱ መረጋገጥ አለበት ይላል ፍትሐ ነገሥቱ ይሄንን የሚለው አንድ ሰው ከራሱ ጋር ተማክሮ ማግባቱን ሳይወስን ወይም ደግሞ ሳይጠናቀቅ ወደ ጮኝነት መግባት የለበትም ወይም ወደ ጮኝነት መረጣ መሄድ የለበትም ኢትዮጵያውያን ይሄንን በጥሩ ቋንቋ ያስቀምጡታል ሁሉ አማረሽን ገበያ አታውጧት ይላሉ አንድ ሰው ወደ ገበያ ከመሄዱ በፊት አምሮቱን ፍላጎቱን መግታት አለበት ምንድነው የምገዛው ብሎ መወሰን አለበት ምን ያህል ገንዘብ ነው ያለኝ ብሎ መወሰን አለበት ከዛ ገበያ ሲገባ ብዙ የሚያማልሉ ነገሮች ሊያገኝ ይችላል ሊያጋጥሙት ይችላሉ እነዛን ሁሉ ገዝቶ የሚወጣ ከሆነ በጣም ከባድ ነው የሚፈልገውን ወስኖ ነው ወደ ገበያ መግባት ያለበት አንዳንድ ጊዜ የምፈልገው ነገር የለም የማልፈልጋቸው ግን ብዙ ነገሮች አሉ ስለዚህ አልገዛም ብሎ ወስነው የሚወጡ ሰዎች አሉ በጣም የሚደነቁ ናቸው አንዳንዱ ደግሞ እንትን ለገዛ ገብቼ እኮ እንትን ገዝቼ መጣው ይላል እድሜ ልኩን ያሰበውን ሳይሆን ያላሰበውን እየገዛ የሚወጣ ሰው አለ محضرة نفس الافطار بس الكل يفضل افطارها صار الوقت تخلي مائدة افطارك ወስኖ ስለማይገባ ወደ ገበያው ማለት ነው ስለዚህ ወስኖ መግባት አለበትና ማግባቱ ሳይረጋገጥ ወደ ጮኝነት ስርዓት መግባት በጣም ከባድ ነው የመጀመሪያው እሱ ነው ሁለተኛው ይሄንን በተመለከተ ፍትሐ ነገሥቱ ምን ይላል በፍትሐ ነገሥት አንቀጽ 24 ቁጥር 841 ላይ ማግባቱ ላልተረጋገጠ ሰው ማጨት አይገባም ይላል አይገርም ማግባቱ ላልተረጋገጠ ሰው እኔ ከ10 ዓመት በኋላ ነው ማግባው ብሎ አስቦ አሁን ጮኝነት መጀመር የለበትም በኋላ ላይ እናየዋለን እድሜውን መቼ እንደሚጀመር ጮኝነቱ ማለት ነው ስለዚህ ማግባቱ ላልተረጋገጠ ሰው ማጨት አይገባም ሲባል ቤተሰብም ቢሆን በነገራችን ላይ አንቀልባ ላይ የሚደረጉ መተጫጨቶችንም ፍትሐ ነገሥቱ ይከለክላል ይሄ ልጅ ለልጄ የሚለውን ማለት ነው መጀመሪያ መጋባቱ መረጋገጥ አለበት ለአቅመ ጋብቻ ሲደርስ ነው መተጫጨት ያለባቸው ይለናል ማለት ነው ሁለተኛው ሊታሰብበት የሚገባው ቅድመ ጮኝነት የሁለቱ ተጋቢዎች ፈቃድ መረጋገጥ አለበት ይላል የሚገርም ነው ቤተክርስቲያን ነው ጋብቻን የምትፈጽመው ሁለቱ ተጋቢዎች መፍቀድ አለባቸው እዛ ላይ ለአንቲካ ወይም ለሳምፕል አይደለም ካህኑ ቃል የሚያስገባቸው ወድጄ ፈቅጄ ተቀብየዋለሁ ምን እንዲሆነኝ ባል እንዲሆነኝ ወድጄ ፈቅጄ ተቀብያታለሁ ምን እንድትሆነኝ ሚስት እንድትሆነኝ ይሄን የሚሰጡት ቃል እዛው ላይ ተሰብከው እዛው ላይ ተነግሯቸው ወይ ተገደው አይደለም ያመኑበት ነው ስለዚህ ሴቷም መፍቀድ አለባት ወንዱም መፍቀድ አለባት ሴቷ ሳትፈቅድ ወንዱ ፈቅዶ ዝም ብሎ ማጨት አይችልም የወንዱ ቤተሰቦች ፈቅደው የሴቷ ቤተሰቦች ሳይፈቅዱ እገሊትን ነው ማግባት ያለበት ብለው መወሰንም አይችሉም የሁለቱ ፈቃድ ወሳኝ ነው ይላል ምንድነው የሚለው ፍትሐ ነገሥቱ በአንቀጽ 24 ቁጥር 870 ላይ ከስልጣኑ በታች ያለችውን አንድ ቤተሰብ ማለት ነው የሚያሳድጋትን ሊሆን ይችላል ሞግዚት ሆኖ የሚንከባከባትን ሊሆን ይችላል ወንድም ቢሆን በነገራችን ላይ ልጁ ባዮሎጂካሊ የወለዳት ልጁ ያብራኩ ክፋይ ልትሆን ትችላለች በሱሩ ያለችውን ወይም በሱሩ ያለውን እሱን ነው የሚለን ፍትሐ ነገሥቱ ከስልጣኑ በታች ያለችውን ሴት ለምሳሌ ማለት ነው ተስማሚ ለማይሆናት ክፉ ለሚሆንባት ሊያጫት ቢወድ ይላል እሷ ለማትፈልገው ማለት ነው እማትፈልግ መሆኗን እኮ ካደገች በኋላም ልታረጋግጥ ትችላለች በሕፃንነቷ ምንም ላይ መስላት ይችላል ሊያጫት ቢወድ ቃሉንም ባይለውጥ ለሷ ግን ቃሉን ትለውጥ ዘንድ
ስልጣን አላት ይላል። በሕፃንነቷ ለሆነ አካል ሰጥቷት ከሆነ ያ ቤተሰብ እሷ ግን እያወቀች መታ የቤተክርስቲያን ትምህርት እየተማረች መታ ግን ተሰጥተሻል ሲሏት አይ አልፈልግም ብትል ስልጣን አላት ይላል ፍትሐ ነገሥቱ ማለት ነው። የግድ ያ የእናቴና አባቴ ቃል ኪዳን ነው ብላ መፈጸም አትችልም። የእናቴና አባቴ ቃል ኪዳን ደግሞ አፈረስኩ ብላ ልትጸጸትም አትችልም። ፈቃደኛ መሆን አለባት ይላል። ነፃ የሚያወጣ ህግ ነው በነገራችን ላይ ማለት ነው። ታዲያ ይሄ በየገጠሩ ያለው ሳያውቁ የሚዶራቸው ኬት ነው የመጣው ስንል እሱ አሁን በዚህ ፕሮግራም የምናጠራው ልማድ ማለት ነው። ከባህላችን የወረስነው በጎ ሊሆን ይችላል። ክፉ ነገር ሳታይ አካባቢው ሳይበረዛት የሆነ ነገር ሳታደርግ ቆኛ እንምረጥላት፣ ልብስ ጫማ እንደምንመርጥላት ባለም እንምረጥላት ብለው በበጎ አስቦት ሊሆን ይችላል። የተሳካላቸውም ሰዎች አሉ። በዚህኛው ክፍለ ዘመን ግን ይሄ ሊሆን አይችልም፣ በጣም ከባድ ስለሆነ ማለት ነው። ስለዚህ ፍትሐ ነገሥቱ ቁጭ አድርጎላታል። ስልጣን አላት፣ አይሆንም ማለት ትችላለች ይላል። ስለዚህ ወደ እጮኝነት ከመገባት በፊት የሁለቱ እጩዎች ማለት ነው የሴቷም የወንዱም ፈቃድ የግዴታ አስፈላጊ ነው። የሁለቱ ቤተሰቦችን ፈቃድና ይሁንታም ያስፈልጋል ይላል። የሁለቱ ቤተሰቦችን ፈቃድ ያስፈልጋል። ለምሳሌ አንዳንድ ሰዎች ወንዱ ሴቷን በግድ መጥለፍ ቤተሰብ ሳይፈቅድ በጭራሽ ነውር ነው። የሁለቱ ቤተሰቦች ፈቃድ የተለየ ጉዳይ ከሌለ በስተቀር የስፔሻል ኬዝ የምንለው ለምሳሌ በሴቷ ቤተሰብ በኩል ያሉት ሃይማኖታቸው ሌላ ሆኖ ልጅቷ ግን በሃይማኖቷ ከሚስማማት ሰው ጋር ማግባት ብትፈልግ ቤተሰቦቿ የግድ ስላልፈለጉ ጋብቻውን አልፈጸም ማለት አትችልም። በሃይማኖቷ መሰረት ጋብቻውን መፈጸም ትችላለች ማለት ነው። ጠንቋይ ቢሆኑ ወይም ደግሞ ጣዖት የሚያመልኩ ቢሆኑ በእኛ የጣዖት ስርዓት ነው ሰግደሽ ደም ተቀብተሽ ተራምደሽ ማግባት ያለብሽ ቢሏት አይሆንም ማለት ትችላለች። ሃይማኖታዊ ጉዳይ ካልሆነ ግን በሌላ ምክንያት ቤተሰብ ማወቅ መውደድ እና መፍቀድ አለበት ማለት ነው። ሃይማኖቷ የማይፈቅደውን ሰው ነው እያገባች ያለችው። ስለዚህ ይህን ጋብቻ አልተቀበልነውም ብለው ቤተክርስቲያን መጥተው ሪፖርት ማድረግ ይችላሉ። ቤተክርስቲያን ሃይማኖቱን መርምራ ማግባት ስላለባት ማለት ምክንያቱም ችግር የተፈጠረ ነገር ካለ ማጥራት ስላለባት ማለት ነው። በጭራሽ ሃይማኖቱ እንደዚህ አይደለም፣ በእኛ ቤተክርስቲያን የጋብቻ ሊፈጸም አይችልም ብለው መቃወም ይችላሉ። ስለዚህ ቤተሰብ መፍቀድና መውደድ አለበት። መፍቀድና መውደድ አለበት የሚለው ግን ሃይማኖታዊ የሆኑ ጉዳዮች እስካልተነኩ እስካልተጣሱ ድረስ ማለት ነው። ይሄ ነው ቅድመ እጮኝነት። ሌላው የእጮኝነት ጊዜ ምን ያህል መሆን አለበት? ብዙዎቻችን የምንቸገረው በዚህ ነው። ለምሳሌ አንዳንድ ሰዎች ሳይጋቡ 10 ዓመት የሚቆዩ ሰዎች አሉ። ከ10 ዓመት በኋላ እስካሁን ድረስ በጋብቻ ተጣምረው የማይኖሩ ግን በዚህ 10 ዓመት ውስጥ ወልደው ሁሉ ሊሆን ይችላሉ፣ አንድ ላይ ይኖሩ ግን ጋብቻቸውን ያልፈጸሙ ሰዎች አሉ። የእጮኝነት ጊዜን በጣም ማርዘም እና ዝም ብሎ መኖር የእጮኝነት ጊዜን ፍትሐ ነገሥቱ አስቀምጦታል። በእጮኝነት ላይ ጋብቻው ቅዱስ ንጹህ ስለሆነ ይህን ጋብቻ የሚያረክስ እና ይህን ጋብቻ የሚያበላሽ ነገር መኖር ስለሌለበት ቅድመ ጋብቻ እጮኝነት ላይ በደንብ ነው የቤተክርስቲያናችን ሕግ የተሰራው። ስለዚህ ብዙዎች ወደ እጮኝነት ይመጣሉ፣ ጋብቻቸው ላይ ግን ውጤታማ ሲሆኑ ወይም ጋብቻ ላይ ሲደርሱ አይታይም። ይህንን ክፍል በደንብ ማየትና በደንብ መረዳት ይገባል። በተለይ በዋናነት ማለት ነው እጮኝነት መጋባት አለመሆኑን ማወቅ ያስፈልጋል። እጮኝነት መጋባት አይደለም። አንዳንድ ሰዎች በእጮኝነት ውስጥ ልክ እንደ ባልና ሚስት ነው አክት የሚያደርጉት ማለት ነው። የእሱ ቤተሰቦች ይገናኛሉ፣ እሱ ጋር እየሄደች ታድራለች፣ እሱ መጥቶ እሷ ጋር ያድራል፣ ሁለቱ አንድ ላይ ሌላ ቦታ ያድራሉ። ከዛ በኋላ ጽንስ ወይም ልጆች የሚመጡበት ሁኔታ አለ። እጮኝነት ልክ እንደ ጋብቻ አድርገው የሚኖሩ ሰዎች